ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ አንድ ትልቅ እጅግ በጣም አስቂኝና ፊት ለፊት ለመነጋገር የምንፈራው ፓራዶክስ ወይም ቅራኔ ይሆናል። በሳይንስና በሃይማኖት መካከል ያለው ጦርነት ለመሆኑ አስተውላችኋል? ዛሬ የምንኖርባት ዓለም ሙሉ በሙሉ በሳይንስና በቴክኖሎጂ የተገነባች ናት። ነገር ግን በሚሊዮን የሚቆጠሩ ሰዎች ሳይንስን እያታጣሉ፣ ሳይንቲስቶችን ከንቶች እያሉ ሃይማኖትን ብቸኛው እውነት አድርጎ ይሰብካሉ። እዚህ ጋ ነው አንድ ትልቅ ማጭበርበሪያ ያለው። ሳይንስን የሰይጣን መረብ እያሉ የሚረግሙት ሰዎች ያንን እርግማን የሚለቁት በሳይንስ በተሰራው ስማርትፎን፣ በፌስቡክ፣ በዩቲዩብ ላይ ነው። ዛሬ ይህንን ድብቅ ድንቁርናና ሃይማኖተኞችን አስገራሚ ፓራዶክስ ፊት ለፊት እንሰባብረዋለን። ታሪክን ወደኋላ እንመረምር። የሰው ልጅ ህይወትን የቀየሩ ታላላቅ የሳይንስ ፈጠራዎች መጀመሪያ ሲመጡ ሃይማኖተኞች የሰጡት ምላሽ ምን ነበር የሚለውን እንመልከት። ሬዲዮና ቴሌቪዥን ወደ ኢትዮጵያ መጀመሪያ ሲገቡ የሰይጣን ሳጥን ተብሎ ተረግሞ ነበር። በአየር ላይ ድምፅ የሚያስተላልፈው ሰይጣን ነው ተባለ። ዛሬስ ያንኑ የሰይጣን ሳጥን ሃይማኖተኞች ሃይማኖትን ለመስበክ አስራትና በኩራት ለመሰብሰብ ሌሊትና ቀን ይጠቀሙበታል። ሰይጣኑ መቼ ነው የለመደው የሚለው ጥያቄ አለ። ሌላኛው የሕክምና ክትባት፣ ፈንጣጣና የተለያዩ በሽታዎች ሰውን በጅምላ ሲጨርሱ ሳይንስ ክትባት አገኘ። በወቅቱ የሃይማኖት መሪዎች በሽታን የላከው እግዚአብሔር ነው፣ መከተብ በአምላክ ስራ ላይ ማመዝ ነው አሉ። ዛሬ ግን በሽታ ሲይዛቸው መጀመሪያ የሚሮጡት ወደ ሆስፒታሉ ሆኗል። ኢንተርኔት የ666 መረብ ነው ተብሎ ተሰበከ። ዛሬ ግን እያንዳንዱ ሰባኪ በየማህበራዊ ሚዲያው ላይቭ እየገባ ካሜራ ፊት ካልተቀመጠ ህልውና የሚያከትም ይመስላል። ይህ ነው እንግዲህ ፓራዶክስ ማለት። ሳይንቲስቱ ሌሊት ቀን ላብራቶሪ ውስጥ ተኝቶ ደሙን አፍስሶ አእምሮውን ጨምቆ የፈጠረውን ማሽን ሃይማኖተኛው ያለምንም ሀፍረት ተረክቦ የአምላክ ታምር ነው ይላል። የፈጣሪው ሳይንቲስት ግን አሁንም ግን የገሃነም እሳት ይገባል እየተባለ ይረገማል። ለምንድን ነው ይሄ ፓራዶክስ የሚፈጠረው? ምክንያቱም የሃይማኖት የሚኖረው በሰዎች ፍርሃት ላይ ነው። ሳይንስ ደግሞ ምክንያትና ማስረጃ ላይ የተመሰረተ ነው። ሃይማኖተኞች ሳይንስን ይፈሩታል፣ ምክንያቱም ሳይንስ ጥያቄ ይጠይቃል። መብረቅ የአምላክ ቁጣ ነው ሳይሆን የኤሌክትሪክ ቻርጅ ስብስብ ነው ብሎ የሃይማኖትን ተረት ያፈርሳል። ሃይማኖት ዝም ብለህ እመን ስል ሳይንስ አረጋግጥ ይላል። ነገር ግን ሳይንስ የፈጠረውን ምቾት ሃይማኖተኞች መተው አይችሉም። አውሮፕላን ውስጥ ተቀምጦ አምላክ ወይ በሰላም አድርሰኝ ብለው ይጸልዋል። አውሮፕላን በአየር ላይ የምንሳፈፈው ግን በጸሎት ሳይሆን በኤሮዳይናሚክስ የፊዚክስ ህግጋት ነው። አብራሪው ስራው ካላወቀ የቱንም ያህል ብትጸልይ አውሮፕላኑ መውደቁ አይቀርም። ሳይንስ ባይኖር ኖሮ ዛሬም ድረስ በአህያና በበቅሎ መጓዛችን አይቀርም። ይህ ሲባል ግን ሃይማኖት ሙሉ በሙሉ ፋይዳ የለውም ማለት አይደለም። ሳይንስ ለሰው ልጅ ማሽኖችን፣ መድኃኒቶችንና ቴክኖሎጂ ሲሰጥ፣ ሃይማኖት ደግሞ ለብዙዎች ውስጣዊ ተስፋን፣ የሞራል እሴቶችንና በጭንቅ ጊዜ የሚሆን መንፈሳዊ ጥንካሬ ሰጥቷል። እውነተኛው ችግር ሃይማኖቱ ላይ ሳይሆን በሃይማኖት ስም ሳይንስንና እውቀትን ለማስፋት በሚሞክሩት አክራሪዎች ላይ ነው። የዚህ ሁሉ ዋናው መልእክት ምንድን ነው? የሰው ልጅ ያደገውና ካለበት የድንቁርና ጨለማ የወጣው አሜን ብሎ በተቀበላቸው ተረቶች ሳይሆን ለምን ብሎ በጠየቁ ሳይንቲስቶች መስዋዕትነት ነው። በሳይንስ የተሰራው ማይክሮፎን ይዞ ሳይንስን መርገም፣ በሳይንስ በተሰራው መኪና እየነዳ ሳይንቲስቶችን ማጣጣል ታላቅ ግብዝነትና የሰነፎች ባህሪ ነው። እምነት የግል ሊሆን ይችላል፣ ነገር ግን የሰው ልጅ ስልጣኔ ወደፊት የመራውና ዛሬም የሚመራው ሳይንስ ብቻ ነው። ቪዲዮውን ከወደዳችሁ ላይክ እና ሳብስክራይብ ማድረጋችሁን እንዳትረሱ። ቸር ሰንብቱ።